ኃላፊነት መውሰድ ማለት እንደዚህ ነው። በማወቅም ባለማወቅ በማሰብም በደመነፍስ አሁን የተፈጠሩትን የህይወትን ውጤቶች የፈጠርካቸው አንተ። ምናልባት የምታመካኛቸው ሪል ነገሮች ሊኖሩ ይችላሉ። ያደግክበትን አገር፣ ያሳደጉህን ቤተሰቦች፣ የተማርከውን የትምህርት አይነት፣ እድልም ብለህ የምትቆጥራቸው ነገሮች ካሉ እድል ምናመካኛቸው እጅግ በጣም ብዙ ነገሮች አሉ። ልትሆነው የፈለግከውን ነገር እንዳትሆን የከለከሉ የተጨበጡ ማስረጃ የምታመጣባቸው እጅግ በጣም ብዙ ነገሮች እንዳሉ ልታስረዳኝ ትችላለህ። የማሳበብ ትልቁ ችግር፣ ትልቁ አደጋ ምንድን ነው? እውነት ናቸው። ቢዝነስ መጀመር ፈልግ ነበር፣ ገንዘብ የለኝም ካልከኝ ገንዘብ እንደሌለ የባንክ አካውንትህን ስካን አድርገህ ብትልክልኝ ማስረጃው የተረጋገጠ ነው። ምንም እዚህ ላይ የሚከለስ የሚለወጥ ነገር የለም። እውነት ናቸው። የምናሳብባቸው ነገሮች እውነት ከመሆናቸው የተነሳ ህይወታችንን አጥርተን እንዳንመለከት ይከለክሉናል። ግን ምክንያቶቹን የምንፈጥርባቸው ሰበቦች እውነት ናቸው ብለን እንበል። ትልቁ ጥያቄ ግን ህልምህን እውን ማድረግ ትፈልጋለህ? አትፈልግም? እፈልጋለሁ ካልክ ህልም እውን የሚሆነው ኃላፊነት በመውሰድ። ኃላፊነት ስትወስድ ከዛሬ ማታ ጀምሮ ወደፊት የምትኖረው ኑሮ ለጠየካቸው ጥያቄዎች ሁሉ መልስ የምትሰጠው አንተ እንደሆንክ እያረጋገጥክ የምታደርገው ነገር ይሆናል። ኃላፊነት የወሰደ ሰው ማሳበብ ያቆምና እንዲህ አይነት ቦታ ላይ ነው ያለሁት፣ እንዲህ አይነት ቦታ ነው መሄድ የፈለግኩት፣ እንዴት አድርጌ ነው እዛ የምደርሰው? የጎደለህ ነገር ካለ እንዴት ነው የምትሞላው? የማታውቀው ነገር ካለ እንዴት ነው የምትማረው? የሌለህ ነገር ካለ እንዴት ነው የምታፈረው? ኃላፊነት ስትወስድ ባህሪህ ይለወጣል፣ ውሎህ ይለወጣል፣ ነገሮችን የምታደርግበት መንገድ ይለወጣል፣ ጊዜህን የምትጠቀምበት መንገድ ይለወጣል፣ ሀብትና እድል የምታይበት መንገድ ይለወጣል። እነዚህ ነገሮች ሲለወጡ ከዚህ በፊት አይታቸው የማታውቁ በእጆች ጣቶች መካከል እየሸለኩ የሚሄዱ ብዙ ስታለፍ ስታገድም የምታያቸውን እድሎች ማየት ትጀምራለህ። ኃላፊነት ከወሰድክ ከዛሬ ጀምሮ ምንም ይሁን ምን ያሰብከውን ነገር ታደርጋለህ ማለት ነው። ኃላፊነት ስለወሰድክ ብቻ ያለፈው ዘመን ምቾት፣ ያለፈው ዘመን የሞቀ ከባቢ፣ ያለፈው ዘመን የምታቀው አኗኗርና ሁኔታ ትተዋይድ። ትልቁ ችግር ሁለተኛ ተራምደው ልታልፈው የሚገባ ሁለተኛው ትልቁ ችግር ከኃላፊ ጊዜ መላቀቅ ያስፈልጋል። ኃላፊ ጊዜ በጣም ረጅም ጊዜ አብረነው የቆየን ከመሆኑ የተነሳ ተፈጥሯዊ ይመስላል። ከሰማይ የወረደ አብሮን የተሰራ የስሬታችን አካል የሆነ ይመስላል። በማጣት ውስጥ ረጅም ጊዜ ከኖር ማጣት ተፈጥሯዊ ይመስላል ለውስጥ ማንነታችን። ባለማወቅ ብዙ ነገሮችን ሞክሮ በመውደቅ ብድር ጠይቆ ባለመሳካት